በዛሬው ዝግጅታችን በዓለማችን ትልቁ የመከላከያ ጥምረት በመሆን የ1 ቢሊዮን ሕዝብን ደህንነት እያስጠበቀ ይገኛል ስለሚባለው የሰሜን ጦር ቃል ኪዳን ድርጅት ኔቶ አመሰራረት፣ በተቃራኒ ጎራ ተመስርቶ ስለፈረሰው ዋርሶ፣ እንዲሁም የኔቶ መስፋፋትን ተከትሎ ስለሚነሱ ውዝግቦችና ራሱ ኔቶ አሁን ላይ ስለገጠሙት ፈተናዎች የተወሰኑ መረጃዎችን እናጋራችኋለን። ትንሽ ደቂቃዎችን ከኛ ጋር ያሳልፉ። እንደ አውሮፓውያኑ አቆጣጠር 1945 ላይ የሁለተኛ የዓለም ጦርነት በተጠናቀቀ ማግስት ነው በምዕራብና ምስራቃዊ ዓለም መካከል ግጭቶች መታየት የጀመሩት። በምዕራባዊ ብሎክ አሜሪካን ጨምሮ ብሪታንያ፣ ፈረንሳይና ሌሎች ሀገሮች ሲኖሩ፣ ኮሚኒስት በሚባለው የምስራቁ ብሎክ ደግሞ የቀድሞዋ የተባበሩት ሶቪየት ሶሻሊስት ሪፐብሊክ በምህጻረ ቃል ዩኤስኤስአር እና አጋሮቹ አሉ። በሁለተኛ የዓለም ጦርነት ጊዜ የተባበሩት ሶቪየት ሶሻሊስት ሪፐብሊክ ዩኤስኤስአር ከናዚ ጀርመኖች በተቃራኒ ጎራ ተሰልፈው ተዋግተዋል። በኋላ ላይ ብዙ የምስራቅ አውሮፓ ሀገሮችን ነፃ ያወጣሉ። ታዲያ ሶቪየቶች እነኚህን ከናዚ ጀርመኖች ነፃ ያወጧቸውን አካባቢዎች አፍቃሪ ሶቪየት የሆኑና የኮሚኒስት ርዕዮተ ዓለምን የሚያራምዱ መንግስታት እንዲሆኑ እንቅስቃሴ ማድረግ ይጀምራሉ። አሜሪካና ምዕራባውያኑ አጋሮቿ ደግሞ ይህ የሶቪየት ህብረት አካሄድ አልተመቻቸውም። ሶቪየቶች በዚሁ ከቀጠሉ ሌሎች ተጨማሪ የአውሮፓ ሀገራትም የኮሚኒስት አስተሳሰብን ሊከተሉ ይችላሉ። ስለዚህ ይህ የኮሚኒስት አስተሳሰብ ወደ ተጨማሪ የአውሮፓ ሀገሮች እንዳይስፋፋ መክታት ፈለጉ። ይህንን የሶቪየት ግስጋሴ መክታት የሚያስችል ወታደራዊ ተቋም ማቋቋም እንዳለባቸው አምነው እሱኑ ለማድረግ መንቀሳቀስ ይጀምራሉ። ሁኔታዎች በዚህ ላይ እንዳሉ እንደ አውሮፓውያኑ አቆጣጠር የካቲት 1948 ላይ በሶቪየት ህብረት የተደገፈን የተባለ መፈንቅለ መንግስት በቼኮስሎቫኪያ ይደረግና ቼኮስሎቫኪያ ወደ ኮሚኒስቶች ብሎክ እንድትቀላቀል ይደረጋል። ይህ ክስተት በተፈጠረ በጥቂት ቀናት ልዩነት ደግሞ የአሜሪካ ባለስልጣናት ከአውሮፓውያን ወዳጆቻቸው ጋር በመሆን የጋራ የጸጥታ ስምምነት በሚደረግበት ጉዳይ ላይ ለመወያየት ተስማምተው ውይይት ማድረግ ይቀጥላሉ። ይህ የአሜሪካና የአውሮፓውያን ውይይት ቀጥሎ እንደ አውሮፓውያኑ አቆጣጠር ሚያዝያ 1949 ላይ የ12 ሀገራት የውጭ ጉዳይ ሚኒስትሮች በአሜሪካ ዋሽንግተን ዲሲ ተሰባስበው የሰሜን ጦር ቃል ኪዳን ድርጅት በምህጻረ ቃል ኔቶ የሚባለውን ተቋም መሰረቱ። በኔቶ የስምምነት ሰነድ 5ኛው አንቀጽ ላይም ከኔቶ አባል ሀገራት መካከል አንደኛው አባል ሀገር ላይ ጥቃት ቢፈጸም በሁሉም የኔቶ አባል ሀገር ላይ እንደተፈጸመ ይቆጠራል የሚል ሐሳብ ተቀምጧል። መጀመሪያ ላይ የኔቶ አባል ሀገራት ቁጥር 12 ነበር። ቤልጂየም፣ ብሪታንያ፣ ካናዳ፣ ዴንማርክ፣ ፈረንሳይ፣ ጣሊያን፣ አይስላንድ፣ ሉክዘምበርግ፣ ኔዘርላንድ፣ ኖርዌይ፣ ፖርቹጋል እና አሜሪካ ነበሩ። በኋላ ላይ እንደ አውሮፓውያኑ አቆጣጠር 1952 ግሪክ እና ቱርክ፣ 1955 ደግሞ ምዕራብ ጀርመን፣ 1982 እንዲሁ ስፔን ኔቶን ተቀላቅለዋል። አሁን ላይ የኔቶ አባል ሀገራት ቁጥር 32 ደርሷል። የምዕራብ ጀርመን የኔቶ አባል የመሆን ሂደት ከሌሎች አባል ሀገራት የተለየ ነበር። ጀርመን አባል መሆኗን ተከትሎ ደግሞ ሌላ ችግርን ይዞ መጥቷል። ነገሩ እንዲህ ነው። ጀርመኖች በሁለተኛ የዓለም ጦርነት ጊዜ ከአሜሪካና አጋሮቿ እንዲሁም ከሶቪየት ህብረት በተቃራኒ ጎራ ሆና ተዋግታለች። ጦርነቱንም ተሸንፋ እጅ ሰጥታለች። ይሁን እንጂ ጀርመኖች በሁለተኛ የዓለም ጦርነት ቢሸነፉም እንደገና አንሰራርተው ጠንካራ ወታደራዊ አቋም ሊገነቡ ይችላሉ የሚል ስጋት በሶቪየት ህብረት መሪዎች ዘንድ ነበረ። ይህንን የሶቪየት ህብረት ስጋት ሌሎች የአውሮፓ ሀገራትም ይጋሩት ነበር ይባላል። ይህ ሁሉ ሆኖ ግን እንደ አውሮፓውያኑ አቆጣጠር 1950ዎቹ አጋማሽ ላይ አሜሪካና ሌሎች የኔቶ አባል ሀገራት ምዕራብ ጀርመን የኔቶ አባል ሀገር እንድትሆን መወትወት ይጀምራሉ። ይህኔ ሶቪየት ህብረት ምዕራብ ጀርመን የኔቶ አባል ሀገር እንድትሆን መወትወት ጸባጫሪነት ነው ስትል አስጠነቀቀች። ጉዳዩ እውን ከሆነም ሶቪየት ህብረትም በአካባቢው ካሉ ሀገሮች ጋር ሆና አዲስ የጸጥታ ተቋም እውን እንደምታደርግ
አስጠነቀቀች። አሜሪካና ምዕራባውያን በአንጻሩ የሶቪየት ኅብረትን ማስጠንቀቂያ ወደ ጎን ትተው እንደ አውሮፓውያኑ አቆጣጠር 1955 ላይ ምዕራብ ጀርመን የኔቶ አባል እንድትሆን አደረጉ። በምላሹ ምዕራብ ጀርመን የኔቶ አባል በሆነች በሁለተኛ ሳምንቱ ሶቪየት ኅብረትና አጋሮቿ ዋርሶ በሚል የሚታወቀውን ስምምነት ተፈራረሙ። በዚህ ስምምነት ውስጥ የሶቪየት ኅብረትን ጎራ የተቀላቀሉት አልባንያ፣ ቡልጋሪያ፣ ቼኮስሎቫኪያ፣ ምስራቅ ጀርመን፣ ፖላንድ እና ሮማኒያ ናቸው። ልክ እንደ ኔቶ ሁሉ የዋርሶ የስምምነት ሰነድ ላይም በዋርሶ አባል ሀገራት ላይ የሚደርስን ጥቃት በጋራ ሆኖ መከላከል የሚል ሀሳብን አካቷል። በኋላ ላይ ይህ የዋርሶ ብሎክ የቀዝቃዛው ዓለም ጦርነት በምዕራባውያኑ አሸናፊነት ሲጠናቀቅ በይፋ ፈርሷል። ሶቪየት ኅብረት ከፈራረሰች በኋላም የምስራቁ ብሎክ አባል የነበሩ በርካታ ሀገራት ኔቶን ተቀላቅለዋል። በኋላ ላይ በተለይ እንደ አውሮፓውያኑ አቆጣጠር 1990 ወዲህ ሩሲያን ጨምሮ ሁሉም የአውሮፓ ሀገራት ግጭቶች እንዲቀሩ፣ ለሰላም እንዲነሱ የሚሉ ሀሳቦች መምጣት ጀመሩ። ይህንን ተከትሎም በሩሲያና በምዕራባውያኑ መካከል የነበረው ግጭትም መሻሻሎች ታዩበት። እንደ አውሮፓውያኑ አቆጣጠር 1997 ላይ ደግሞ በወቅቱ የሩሲያ ፕሬዝደንት የነበሩት ቦሪስ ኤልሲን ከሌሎች የዓለም መሪዎች ጋር በመሆን ኔቶ ራሽያ ፋውንዴሽን አክት በሚል የሚታወቀውን የትብብር ስምምነት ፈርመዋል። ይህ የትብብር ስምምነት ኔቶና ሩሲያ በባላንጣነት እንዳይታዩ የሚያደርግ እንደነበርም ይነገራል። ከዚህ በተጨማሪ በኔቶ አባል ሀገራት አካባቢዎች የሚሰፍረው ወታደራዊ ኃይል በውስን ደረጃ እንዲሆንም ተስማምተው ነበር ነው የሚባለው። እንደ አውሮፓውያኑ አቆጣጠር 1999 ቭላዲሚር ፑቲን ወደ ስልጣን ሲመጡም በኔቶና በሩሲያ መካከል የነበረው ግንኙነት ሰላማዊ የሚባል ነበር። እንደ አውሮፓውያኑ አቆጣጠር መስከረም 11 2001 ላይ በአሜሪካ እጅግ አስደንጋጭ የተባለው የሽብር ጥቃት ሲፈጸምም የሩሲያው ፕሬዝደንት ቭላዲሚር ፑቲን ጥቃቱን ካወገዙት የዓለም መሪዎች አንዱ ነበሩ። አሜሪካኖች በሽብርተኝነት ላይ ጦርነት አውጀው ወደ አፍጋኒስታን ሲያመሩም ቭላዲሚር ፑቲን ድጋፋቸውን ሰጥቷል። የሩሲያና የምዕራባውያኑ በተለይም የሩሲያና የአሜሪካ ግንኙነት መሻከር የጀመረው አሜሪካ ኢራቅን የወረረች ጊዜ እንደሆነ በርካቶች ይናገራሉ። በወቅቱ አሜሪካ ከመንግስታቱ ድርጅት የጸጥታው ምክር ቤት የጋራ ውሳኔ ውጭ ኢራቅን ተወራለች። ይህ አካሄድ በተለይ ቭላዲሚር ፑቲንን አላስደሰተም ነው የሚባለው። ከዚያ ጊዜ ጀምሮ ነው እንግዲህ ግንኙነቱ እየሻከረ የመጣው ይላሉ የዘርፉ ተንታኞች። በኋላ ላይ አሜሪካ ኢራቅን ከወረረች ከ4 ዓመት በኋላ እንደ አውሮፓውያኑ አቆጣጠር 2007 ላይ በጀርመን ሙኒክ በተደረገ የዓለም መሪዎች የጸጥታ ኮንፈረንስ ላይ የሩሲያው ፕሬዝደንት ቭላዲሚር ፑቲን ጠንከር ያለ መልእክት፣ አንዳንዶች ማስጠንቀቂያ ይሉታል፣ አስተላለፉ። በወቅቱ ፑቲን እንዲህ ነበር ያሉት: በመሰረታዊ መሪዎችና ዓለም አቀፍ ሕጎች ላይ ጥሰቶችን እያየን ነው። የተናጠል አካሄዶችን እያየን ነው። አጠቃላይ ሕጋዊ ስርዓቱ የአንድ ወገን ነው። በተለይ አሜሪካ በሁሉም መስኮች በፖለቲካ፣ በኢኮኖሚ፣ በሰብአዊና መሰል ጉዳዮች ወሰኗን እያለፈች ነው። ይህ ደግሞ በሌሎች ሀገሮች ላይ እየተጫነ ነው። ይህንን ማን ይወዳል ሲሉ ፑቲን ተናገሩ። አንዳንዶች ይህንን የፑቲን ንግግር ብዙም ትኩረት የሰጠው አልነበረም ይላሉ። ቀጥሎ እንደ አውሮፓውያኑ አቆጣጠር 2008 ላይ የሩሲያ ጆርጂያ ችግር ተፈጠረ። ከዛ በኋላ ነገሮች ሁሉ ቁልቁል መሄድ ጀመሩ። እንደ አውሮፓውያኑ አቆጣጠር 2014 ሩሲያ ክሬሚያን ተቆጣጠረች። እንደ አውሮፓውያኑ አቆጣጠር 2022 ደግሞ ሩሲያ ሌላ መጠነ ሰፊ የሆነ ጥቃት ዩክሬን ላይ ከፍታ፣ ይህ ጦርነት አሁን ድረስ ገና አልተጠናቀቀም። ታዲያ ይህ ጉዳይ ከኔቶ ጋር እንዴት ይያያዛል የሚለውን ስናይ ሶቪየት ኅብረት ከፈራረሰች በኋላ በርከት ያሉ ሀገራት የምስራቁን ብሎክ እየተው ቀስ በቀስ ኔቶን ተቀላቅለዋል። ሌሎችም እንዲሁ። እንደ አውሮፓውያኑ አቆጣጠር 1999 ላይ ፖላንድ፣ ቼክ ሪፐብሊክ እና ሃንጋሪ የኔቶ አባል ሀገራት ሆኑ። ከ5 ዓመት በኋላ እንደ አውሮፓውያኑ አቆጣጠር 2004 ላይ ደግሞ ኢስቶኒያ፣ ላቲቪያ፣ ሊቱዌኒያ፣ ቡልጋሪያ፣ ሮማኒያ፣ ስሎቫኪያ እና ስሎቬኒያ እንዲሁም 2009 ላይ አልቤኒያ እና ክሮኤሺያ ኔቶን ተቀላቅለዋል። እንደ አውሮፓውያኑ አቆጣጠር 2017 ላይ ደግሞ
ሞንቴኔግሮ ኔቶን ስትቀላቀል እንደ አውሮፓውያኑ አቆጣጠር 2020 ላይ ኖርዝ ሜሴዶኒያ የኔቶ አባል ሆናለች። ታዲያ ይህ የኔቶ መስፋፋት ሩሲያን ሰላም አልሰጣትም ነው የሚባለው። በዚሁ ከቀጠለ ደግሞ ዩክሬንም የኔቶ አባል መሆኑ አይቀርም። እናም በሩሲያውያን ዘንድ የኔቶ መስፋፋት እንደ ወረራም እየታየ ነው የሚባለው። እንደ አውሮፓውያኑ አቆጣጠር ከ2018 እስከ 2019 በነበረው ጊዜ የአሜሪካ የደህንነት አማካሪ የነበሩት ጆን ቦልተን ደግሞ አንዳንዶች ኔቶን በመጠቀም ወደ ምስራቅ በማስፋፋት ልክ ወረራ እንደፈጸምን ሩሲያንም ስጋት ላይ እየጣልናት እንደሆነ ይቆጥሩታል። እውነታው ግን እሱ አይደለም ይላሉ። ጆን ቦልተን እንደሚሉት በጆርጅ ዳብሊው ቡሽ የስልጣን ዘመን እኔ ነበርኩ። የዋርሶው ስምምነት ሲፈርስ፣ ሶቪየት ህብረትም ስትፈርስ የማዕከላዊና ምስራቃዊ አውሮፓ ሀገራት የኔቶን በር ነው ማንኳኳት የጀመሩት አባል እንሆን በሚል ይላሉ። አዎ እስከ ሁለተኛው የዓለም ጦርነት መጨረሻ እነኛ ሀገራት በሶቪየት ህብረት የበላይነት ስር ነበሩ። በኋላ ላይ ደግሞ ነፃ መሆን ፈለጉ። እኛ ወደ ኔቶ እንዲገቡ ግፊት አላደረግንም። ሁሉም በራሳቸው ፈቃድ ሂደቱን ተከትለው ነው የኔቶ አባል የሆኑት ይላሉ ጆን ቦልተን። በአንጻሩ የሩሲያው ፕሬዝደንት ቭላዲሚር ፑቲን ኔቶ ወደ ምስራቅ የሚያደርገው መስፋፋት ስጋት እንደሆነ በምዕራቡ ዓለም በኩል ቀደም ባለው ጊዜ የተገባ ቃል ተግባራዊ የሆነ አለመሆኑንም ይናገራሉ። እንደ አውሮፓውያኑ አቆጣጠር 1990 ላይ ምዕራብና ምስራቅ ጀርመን ሲዋሃዱ ውይይት ተደርጎ ነበር የሚሉት ቭላዲሚር ፑቲን በወቅቱ አሜሪካ ለሩሲያ መሪዎች ኔቶ ወደ ምስራቅ 1 ኢንች እንኳን አይስፋፋም በሚል ቃል ገብታላቸው ነበር። ያንን ግን አልፈጸመችም ይላሉ። ሩሲያ ዩክሬንን ከመውረሯ ከተወሰኑ ቀናት በፊትም ቭላዲሚር ፑቲን ለህዝባቸው ባደረጉት ንግግር የኔቶን መስፋፋት በተመለከተ ግልጽ ያደረጉት ጉዳይ ነበረ። እያንዳንዱ ሀገር የራሱን የጸጥታ ስርዓት የመጠበቅና ወደ ፈለገው ወታደራዊ ህብረት የመግባት መብት አለ ያሉት ቭላዲሚር ፑቲን፣ ነገር ግን ይህ ምርጫ በሌሎች ሀገሮች ላይ ስጋት ማምጣት የለበትም ብለዋል። አዎ በሩሲያና በኔቶ ወይም በምዕራባውያን መካከል ያለው ውዝግብ እንዲህ እንደቀጠለ ነው። በአሁኑ ጊዜ 32 አባል ሀገራት ያሉትና በዓለማችን ላይ ትልቁ የመከላከያ ጥምረት በመሆን የ1 ቢሊዮን ህዝብን ደህንነት እያስጠበቀ ይገኛል የሚባለው ኔቶ ጊዜን እየወለደ ሲመጣ አሁን ላይ የራሱ የሆነ ስጋቶች እንደተጋረጡበትም በርካቶች ይናገራሉ። በተለይ የአባል ሀገራት ፍላጎት አንዱ የስጋት ምንጭ እንደሆነም ይነገራል። በኔቶ ታሪክ እጅግ ጠቃሚ አባል እንደሆነች የሚነገርላት አሁንም እጅግ ጠቃሚ አባል የሆነችው አሜሪካ በኔቶ አባልነት የመቀጠልና ያለመቀጠል ጉዳይ የኔቶ ትልቅ ስጋት ነው። ለምን ቢባል አሜሪካ ኔቶን በማስተባበር በኩል የአንበሳውን ድርሻ ትወስዳለችና ነው የሚባለው። አንዳንዶች እንዲያውም ኔቶ ያለ አሜሪካ ምንም ነው እስከ ማለት ይደርሳሉ። ታዲያ ይህ አሜሪካ በኔቶ ውስጥ የመቀጠልና ያለመቀጠል ጉዳይ እንዴት ተነሳ የሚለውን ስናይ የአሜሪካው ፕሬዝደንት ዶናልድ ትራምፕ ተጠቃሽ ናቸው። እንደሚታወቀው እርሳቸው ወደ ስልጣን በመጡበት የመጀመሪያው ዙር የስልጣን ዘመናቸው ቅድሚያ ለአሜሪካ ወይም አሜሪካ ፈርስት የሚልን ሐሳብ ይዘው ነበር የመጡት። አሜሪካ የኔቶ አባል በመሆኗ የምታገኘው ነገር የለም ይሉ ነበር ነው የሚባለው ትራምፕ። ታዲያ ያኔ ትራምፕ በመጀመሪያው የፕሬዝደንትነት ዘመናቸው ለአውሮፓውያኑ አቆጣጠር ሐምሌ 2018 ላይ በብራስልስ ከኔቶ ከፍተኛ የሥራ ኃላፊዎች ጋር ተገናኝተው ውይይት ባደረጉበት ወቅት አባል ሀገራት ለኔቶ በሚያዋጡት የገንዘብ መጠን ላይ ቅሬታቸውን አሰምተው ነበር ይባላል። እኛ ጀርመንን፣ ፈረንሳይን እንዲሁም እያንዳንዱን አባል እየተከላከልን ነው፣ ለመከላከል ደግሞ ብዙ ገንዘብ እየከፈልን ነው፣ ይህ ትክክል አይደለም ሲሉ ለኔቶ ከፍተኛ የሥራ ኃላፊዎች ተናግረው ነበር ነው የሚባለው። ቦልተን እንደሚሉት በአንድ ወቅት በብራስልስ ላይ በሚደረግ የመሪዎች ስብሰባ በኤምባሲው የመኖሪያ አካባቢ መኪና ውስጥ ተቀምጬ በነበረበት ፕሬዝደንት ትራምፕ ድንገት ጠሩኝና አንድ ታሪካዊ ስራ መስራት አለብን አሉኝ። ምንድን ነው ስላቸው ከኔቶ ራሳችን ማግለል ያለብን ይመስለኛል አሉኝ። ከዚያም እጅግ ተገርሜ እስኪ እንወያይበት አልኳቸው ይላሉ። የኔቶ የመከላከያ ኮሌጅ የምርምር ዳይሬክተር
ፍሎረንስ ጋውሴ እንደ አውሮፓውያኑ አቆጣጠር 2019 ላይ አሜሪካ ላይ በተደረገው ውይይት የኔቶ የልዑካን ቡድን አባል ሆነው ተገኝተው ነበር። እርሳቸው እንደሚሉት በወቅቱ አሜሪካኖች የሩሲያውያን ችግር የራሳችሁ የአውሮፓውያን ችግር ነው፣ የእኛ ችግር አይደለም፣ ይህን ችግር ራሳችሁ መፍታት አለባችሁ ብለውናል ይላሉ። በኋላ ላይ አሜሪካ ራሷን ከኔቶ ሳታገል ዶናልድ ትራምፕ ከፕሬዝደንትነታቸው ወርደዋል። ትራምፕ ከፕሬዝደንትነታቸው ቢወርዱም ግን እርሳቸው ያነሱት ሀሳብ በኔቶ አባል ሀገራት ዘንድ ጥያቄን አጭሯል ነው የሚባለው። ከዚያ በኋላ አሜሪካ ከኔቶ አባልነቷ ራሷን ብታገል ምን ሊሆን ይችላል የሚሉ የቢሆን ሀሳቦችም ይሰነዘራሉ። ምናልባት በሀገራት መካከል በርካታ የሁለትዮሽ ስምምነት ሊፈጠር ይችላል የሚሉ ወገኖች ሲኖሩ፣ ከሁለትና ከዚያ በላይ በሆኑ ሀገሮች መካከል የትብብር ስምምነትም ሊፈጠር ይችል ይሆናል የሚሉም አሉ። ካለዚያም ደግሞ ከሁለተኛ የዓለም ጦርነት በፊት ወደ ነበሩ አይነት የሀገራት የትብብር ስምምነቶች ሊመለስ ይችል ይሆናልም የሚሉ ወገኖች አሉ። ይህ ደግሞ ምናልባትም ያልተረጋጋና አደገኛ ሁኔታ ሊፈጥር ይችላል የሚል ሀሳብ የሚሰነዝሩም አሉ። የዶናልድ ትራምፕን ከኔቶ አባልነት እንውጣ የሚለውን ሀሳብ በተመለከተ አስተያየት የሚሰጡ ወገኖች እንደሚሉት ትራምፕ የዓለምን ጉዳይ የሚያዩት ልክ እንደ አንድ ግብይት ነው። ኔቶ ለአሜሪካና ለዓለም አቀፍ ጸጥታ የሚያበረክተውን አስተዋጽኦ አያደንቁም ይሏቸዋል። ለእርሳቸው ስምምነት ማለት ይህንን ትሰጠኛለህ፣ ይህንን እሰጣለሁ ነው ይሏቸዋል። ሌሎች የዘርፉ ተንታኞች እንደሚሉት ደግሞ የኔቶ ትልቁ አደጋ አሜሪካ ከኔቶ አባልነቷ መውጣቱ አይደለም። ያንን የአሜሪካ ኮንግረስ ግልጽ የሚያደርገው ጉዳይ ነው። ፕሬዝደንቱ ከሰሜን ጦር ቃል ኪዳን ድርጅት ጋር ያለን ስምምነት የመሻር መብት የለውም። ስምምነቱ በአሜሪካ ኮንግረስ ማለፍ አለበት። ነገር ግን ትልቁ አደጋ ሊሆን የሚችለው በዋይት ሃውስ ውስጥ ያለው ፕሬዝደንት ዶናልድ ትራምፕም ሆነ ሌላ በአንድ የኔቶ አባል አገር ላይ ጥቃት ቢፈጸምና ለዚያ ጥቃት ምላሽ የመስጠት ፍላጎት የማይኖር ከሆነ ያ ነው ትልቁ አደጋ ይላሉ። የአሜሪካ ኮንግረስ በአንድ ጉዳይ ላይ ጦርነት ሊያውጅ ይችላል። ነገር ግን የአሜሪካው ፕሬዝደንት እንደ ጦር ጠቅላይ አዛዥነቱ ተገቢውን ጦር ላይልክ ይችላልና ነው የሚሉት። ከአንዳንድ አባላት ጋር የተያያዙ ሌሎች የኔቶ ስጋቶችም አሉ ነው የሚባለው። ለምሳሌ ስዊድን የኔቶ አባል ሀገር ለመሆን ጥያቄ አቅርባ በነበረበት ወቅት መጀመሪያ ላይ ተቀባይነትን አላገኘችም ነበር። አንድ ሀገር የኔቶ አባል ለመሆን የሁሉንም የኔቶ አባል ድምፅ ማግኘት አለበት። ይህ በመሆኑ የስዊድን ጥያቄ ቱርክ ባለመቀበሏ ቱርክን ለማግባባት ረጅም ጊዜ ተሄዶ ነው በኋላ ላይ ስዊድን የኔቶ አባል የሆነችው። ቱርክ ስዊድን የኔቶ አባል እንዳትሆን የተቃወመችው የኩርድ ሰራተኞች ፓርቲ ፒኬኬ በመባል የሚታወቀው በቱርክ የታገደ ፓርቲ እንዲሁም በአውሮፓ ህብረት ዘንድ ሽብርተኛ የተባለ ድርጅት ጋር ስዊድን ግንኙነት አላት በሚል ነበር። ሌላው ኔቶ እንደ ድርጅት ከሩሲያ ጋር ያለው ግንኙነት ይታወቃል። የኔቶ አባል ሀገር የሆነችው ቱርክ ደግሞ ከሩሲያ ጋር ሁለት አይነት ግንኙነት ነው ያላት ይባላል። የትብብርም የግጭትም። ቱርክ በሩሲያ ላይ የሚጣልን ማዕቀብ አትደግፍም። ምዕራባውያን ሩሲያ ላይ ማዕቀብ ሲጥሉ ቱርክና ሩሲያ የንግድ ልውውጥ ያደርጋሉ። በሌላ በኩል ደግሞ ሩሲያ ክሬሚያን መቀላቀሏን ቱርክ እውቅና አትሰጥም። ቱርክ ዩክሬንንም ትረዳለች ይባላል። ተንታኞች እንደሚሉት ከዓመታት በፊት ቱርክ ከሩሲያ ጋር ያላትን ስትራቴጂካዊ አጋርነት አጠናክራለች። ሁለቱ ሀገሮች በኢነርጂ፣ በኢኮኖሚ ጉዳዮች ተባብረው ይሰራሉ። በወታደራዊና በኢንተለጀንስ ጉዳዮችም እንዲሁ። እነኚህ ጉዳዮች ደግሞ ለኔቶ ጥሩ አካሄዶች አይደሉም። ነገር ግን ይህንን ጉዳይ ትኩረት ሰጥቶ ቱርክን ለምን የሚልና ከኔቶ አባልነት በምትወጣበት ጉዳይ ላይ ሀሳብ የሚሰጥ የለም ነው የሚባለው። ይህ የሆነው ደግሞ ቱርክ ኔቶን ከምትፈልገው በላይ ኔቶ ራሱ ቱርክን ይፈልጋታል ነው የሚባለው። ከጂኦግራፊ አንጻር ለኔቶ ኃይሎች የጥቁር ባህር አካባቢን መድረስ የሚችሉት በቱርክ በኩል ነው። ከዚህ ሌላ ቱርክ የሙስሊሙን ዓለም ለመድረስ ዋነኛ በር ናትና። ከዚህ ሁሉ በላይ ደግሞ የወታደራዊ ቁጥርን በተመለከተ ከኔቶ አባል ሀገራት መካከል
ከአሜሪካ በመቀጠል በሁለተኛ ደረጃ ላይ የምትገኘው ቱርክ ናት የሚሉም አሉ። እናም አንዳንዶች እንደሚሉት የቱርኩ ፕሬዝደንት ጣይብ ኤርዶጋን ጥሩ ተጫዋች ናቸው። ምናልባትም ቱርክ አንዱን እግሯን ምዕራባውያን ላይ አድርጋ ሌላውን ደግሞ በአካባቢው በራሷ ጠንካራ ሆና የመውጣት ፍላጎት ሊኖራት ይችላል። እንግዲህ እነኚህና መሰል ስጋቶች የተፈጠሩበት የሰሜን ጦር ቃል ኪዳን ድርጅት ኔቶ አሜሪካ ከኔቶ አባል ሀገርነት እንድትወጣ ሊያደርጉ ነው በሚል ስጋት ውስጥ አስገብተዋቸው የነበሩት ዶናልድ ትራምፕ በምርጫ ተሸንፈው በፕሬዝደንት ጆ ባይደን መተካታቸው ስጋታቸውን ቀንሶላቸው የነበረ ቢሆንም ዶናልድ ትራምፕ እንደገና በምርጫ አሸንፈው የአሜሪካ ፕሬዝዳንት ሆነዋል። ከዚህ በኋላስ የኔቶ እጣ ፋንታው ምን ሊሆን ይችላል? ወደፊት አብረን የምናየው ይሆናል እያል በሰሜን ጦር ቃል ኪዳን ድርጅት ኔቶ ላይ አተኩረን ያዘጋጀነውን በዚህ አጠናቀቅን። በቀጣይ በሌላ ዝግጅት እንመለሳለን። እስከዛው ሰላም ቆዩን።